ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። በባለፈው የሰራሁላችሁ ቪዲዮ እንዳዝናናችሁ ተስፋ አደርጋለሁ። ግን ብዙም እየታየልኝ አይደለም። ቀስ እያለ ይሻሻላል ብዬ አስባለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ስል በትህትና ጠይቃለሁ። በአሁኑም ደግሞ እናንተን ያዝናናል፣ ፈታ ያረጋችኋል፣ ያስተምረናል ብዬ ያሰብኩትን ቪዲዮ ሰብሰብ አድርጌ አምጥቼዋለሁ። እንግዲህ አብረን እናየዋለን። አብራችሁን ቆዩ። ወደ ቪዲዮ እንሄዳለን። ምን ሆነሻል? ምን ማለትሽ? ምን ሆነሻል የኔ ከርቤ? ምን ሆነሻል የኔ አበባ? ፈገግታሽ ስር ሐዘን አለ አይኖችሽ ውስጥ ጥቁር እንባ። ምን ሆንሽብኝ? አሳሳቅሽ ተቀይሯል አልሆን አለኝ እንደ በፊት። ዝም በይ በቃ አታልቅሽ በእግዚአብሔር ፊት። ዝም በይ በእግዚአብሔር ፊት እንባ አይወርድም። ስትስቅ እንጂ ስታለቅሽ ከቶ አይወድም። ዝም በይ በኃጢአት እጅ ማን ዳበሳት? ማን ቀመሳት? ማን ጎበኛት? ማን ተመኛት? የኔን አደይ የኔን ፍካት ማን ቀጠፋት? ማን ነካካት? ዝም በይ በቃ ነይ ከቅፌ ካዘን መንደር እንድትርቂ። በእግዚአብሔር ፊት እንባ አይወርድም ይህን ወቂ። አሁን ብቻ አታኩርፊ፣ አሁን ብቻ አትከፊ። ሰማይ ምድር ይጨነቃል። አሳሳቅሽ ሚስጥር አለው ሳቂ ውዴ፣ የነገውን አምላክ ያውቃል። እንዳታለቅሽብኝ እንዳታነቢብኝ፣ ውስጥሽም በምን ልከልል አይንሽም በምን ልለጉም። ልቤን ጨነቀው እኮ ከበበው ጭጋግና ጉም። ምን ሆንሽብኝ የኔ ከርቤ? ምን ሆንሽብኝ የኔ አበባ? ፈገግታሽ ስር ሐዘን አለ አይኖችሽ ውስጥ ጥቁር እንባ። ምን ሆንሽብኝ የኔ አበባ? ኤልዝ ባይዘዌ ማለት ነው የኔ አበባ ምናምን ያላቸው በሚላቸው ቪዲዮዎች ብዙን ሰው ጉልበት ይሰጣል ብዬ አስባለሁ። የተጎዱ እህቶቻችንን ብርታት ያጡ እህቶቻችንን ብርታት ይሰጣል ብዬ አስባለሁና በጣም የሚመቸኝ ልጅ ነው። ሰፖርት አድርጉት። ሰብስክራይብ ዩቲዩብ ይጠቀም አይጠቀም አላውቅም፣ ግን ቲክቶክ ላይ ምናምን ፎሎ እያረጋችሁ ብዙ ነገር ትጠቀማላችሁ ብዬ አስባለሁ። እህቶቻችን እኛም ሁላችንም ወደ እግዚአብሔር እንድንቀርብ ብዙ የሚያስተምሩ ቪዲዮዎችን ይሰራልናል እና ፎሎ አድርጋችሁት ከዚህ በረከት ተቋዳሹ ነው። ለሁለት ቀን ሌላ ሀገር ቫኬሽን ነበርኩኝና ለምን ከመምጣታችን በፊት ሪፍሬሽ አናረግም ማሳጅ አንጠቀምም ተብሎ እዛ የነበርንበት ሆቴል ሄድን ማለት ነው። ከዛ እዛ ጋር የተቀመጡት ምናምን በእንግሊዘኛ ነው የሚሆነው። ኦርጋኒክ ፎርማቲቭ ናርታቲቭ ምናምን ትንሽ ታወቃለሁ እየስላሰብኩ ኦኬ ምናምንና የሰለጠኑና ሌላ ነገርን ከማስቀረጥ አንፃር ወንዶች ናቸው ማሳጅ የሚያደርጉት። ኦኬ ምን ችግር አለው ታዲያ ሌላ ነገር ምናምን እና ገባ ማለት ኦኬ ኢንፑት ዘብራ አውትፑት ታች ያለው ኪፐር ምናምን አለኝ ማለት ነው። cover that place by ፎጣ አለኝ። ስሙ ያለበት ፎጣ ተሰጠኝ። ኦኬ ቤ እሱን ጠምጥሜ እንደዚህ ፊታችሁ የሚወጣበት ነገር አለ እንደዚህ አውጥቼ ለጣልኩ ኢንጆይ አለኝ። ከዛ እንደዚህ ከላይ እንደዚህ ጎበጥ ምናምን ያረገ እንዴት ካሸኝ ያለ ከዛ which one do you like the banana watermelon apple ምናምን ሲለኝ እኔ ጁስ ነው መሰለኝ ወተርሜለን አልኩኝ። ኦኬ አለ። ድንገት ብቻ ይወረሳለኝ ከላይ ጧ ብቻ ወተርሜሎኑ ነው ፈርጦ ነው ከነነብሱ ነው እንዴ ጧ ያረጋው ለካ ጊዜ ነው አልኩ። ጊዜ ነው እንዴ በጥፍ ያልከኝ እንዴ ነምን what is it one part of this part of what ሰው ባዶ ቂጡን ይሮጣል። ባዶ ቂጡን ሰው ይሮጣል። ወይ ማሳጅ እሺ ልጅ አወራሩ ምናምን ራሱ በጣም ነው የሚያስናናኝ። አይ ባናና መርጣ ምን ሊፈጠር ነው? እንኳን ወተርሜሎን የመረጥሽ። ለማንኛውም በጥቁር ሰሌዳ በነጩ ጠመኔ ሳሰስት መግበ እውቀት ለወገኔ ሳይንቲስትም ፓይለት ዶክተር አፍርተሃል
አንተን ግን ዛሬ ላይ ማዞር ብጋይታል መምህሬ መምህሬ ጀግናችን አንተ ሁሌ በጣም ትንሽ ነው ደሞዝ 100,000 ብር ይሁንልህ እስከ መቼ በምስጋና ይገባሃል ቤት መኪና ውለታውም ያለባችሁ እናንተስ ምን ትላላችሁ? በህይወቴ ለመጀመሪያ ጊዜ ነው እንደዚህ አይነት ምስጋና ሲሰጠኝ። እውነቴን ነው የምላችሁ። ደስ የሚል ሰርፕራይዝ ነው የምር። ብዙ አስተማሪዎቻችን አሉ እንደዚህ መመስገን ያለባቸው፣ አንዳንድ ደግሞ አሉ መመስገን የሌለባቸው። ግን ብዙዎቹ እንደ አባት ናቸውና ብዙ ነገር መደረግ ይገባል። 100,000 ያንስባቸዋል፣ ይጨመርላቸው፣ ይጨመር 160 ኪሎ ነኝ። ታክሲ ስገባ የምን ታክሲ ሐቢብቲ እንት በሲኖ ትራክ ነው መሄድ ያለብሽ። ላኪን ቀጥ ችግር የለውም። የሁለት ሰው ያስከፍለኛል። ግፈኛ ነው። ማን ነው ግፈኛ? አንቺ ወይስ እሱ? ደግሞ ካናደደሽ ተቀመጭበት። ካናዳ መኖር ከባድ ነው። 18 ቀን መስራት አለብኝ አይፎን 17 ለመግዛት አሰብከው? በጣም ከባድ ነው። እንዴት ነው መኖር የቻልከው? እናንተ ጋስ እኛ ጋር ሙ 18 ቀን ሙ 18 ሳምንት ሙ 18 ወር 18 ዓመት ቴክኖ ለመግዛት ባሌን ወደው ነበር፣ ሞተ። አይዞን ገባች። ለምንድን ነው ያልሽው? ከዛ ሌላ ወደድኩኝ፣ እሱም ሞተ። እንት ተልከሻል ወላ ሚሽን ኮምፕሊት እየሰራሽ ነው? እሺ ሐቢብቲ ተረጋጊ። ሰው እየሞተ ነው ባንቺ እጅ። አታግቢ ካሁን በኋላ። አሁን ደግሞ ያንተ ፍቅር ያዘኝ። ማን የኔ ልቀቂኝ በዩ። ሄ እንተብሂ ደግሞ ሶስተኛ እኔ ሃትሪክ ልትሰሪብኝ ነው ወላ ሃላንድ እንት በጣም ነው የሚያዝናናኝ የምር ማለት ነው። አለማዬ ወይዬ ነው ውድና ኧረ እኔ ራሱ እኮ በጣም ነፈቀ ብለሽኛል። የምሬ ነው ውድናት በጣም እኮ ነው የምወድሽ። እንደውም ማለት ነው ለምን የሆነ ነገር አልጋብዝሽም? በእናትህ ወንድሜ እስኪ ለእናቴ የሆነ ነገር እስኪ ዝፈንልኝ እስኪ በእናትህ። አሁን ሙዚቃ ታክሲ ላይ? አዎ ምን ችግር አለ? ኧረ በእናትህ እምቢ እንዳትለኝ። ለእናቴ ስላልከኝ እሺ። ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለኒ ተካሻል። አንቺን ከማን አወዳድሬ ልኖር እንጂ ናፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ። ወንድሜ እናቴን አስላልከኝ ወይም በቃ እኔ ውድ እናት በጣም ነው የምወድሽ። በቃ እደውላለሁ። እናቶቻችሁ ጋብዟቸው ነው በቃል የሚገለጽ ወይንም ይሄ ዘፈን ትንሽ እናትን ይገልጻታል ብዬ አስባለሁና ለእናቶቻችሁ እያጋበዛችሁ ሳናለቅስ በፊት እንስጋው። አዎ ታሪኬን ቀየረ። ማንታውን በዚህ እድሜ የትኛው ታሪክ ነው የሚቀየረው? እስኪ ኮሜንት እናንብ። ታሪኩ ስበት ነው የታለ ታሪኩን ብናየው ደግሞ ደስ ይለን ነበረ። ሻወር ቤት አብረን ታስረን ደስ ይላል። የእጅ ስታይል ነው እኮ የቀየርከው። ከዚህ ወደዚህ ምናምን ተቀያይሮ ነው። እግዚአብሔር እንኳን ወደ እርሱ አቀረበ። ያለፉት ጊዜያቶች በጣም አስከፊ ነበር።
የጠዋትና የከሰዓት ውሎሽ ነው ተቀየረ። ባዮን ፕሮፋይልን ቀይረ። እውነት ነው የምር። አሁን በዚህ እድሜ ታሪኬን ቀያሪ ምናምን አይከብድም። የጥሩ እኮ ነው ታሪክህ መቀየሩ። ወደፊት ይቀይረው ያልክ መጸለይ ነው እንጂ ገና እኮ ነው ብሮ እደግ እስኪ ያደግን። እኔ ብዙም ኢንሴኩር ወንድ አይደለም ገባሽ አይደል? ላይክ ያለፈ ህይወት ነው ብዙ ጉዳይ አይሰጠኝም። ዋናው ከረንትሊ ምን አይነት ቦታ ላይ ነሽ አንቺ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነገር ነው። በጣም ስምትልሽ ነው በነገራችን ላይ ባይዘው 22 ቦይፍሬንዶች እንደነበሩ 22 ቦይፍሬንድ ነበርሽ? ጌታ ወቅነት አልተረፈማ እንዴ ምንድነው አበላለሁ እንዴ አውለት ይሄን በቃ ወረጅልኝ ቶሎ ወረጅልኝ በእናትህ ቤት ቆጥኛል ወረጅልኝ አተረፍከኝ እንዴ እንሰዋለን አልፈርድም ነው ቶክሲክ ሴቶች እኔ ምንሽ አቤል አልደወለልሽማ? አልደወለም። ምን ነው ተጣላችሁ እንዴ? መጣላት ሳይሆን ብሎክ አድርጌው ነው እና እስካሁን ድረስ ምንም ሪች አውት አላደረገም። ብሎክ አድርገሽው ታዲያ እንዴት ነው ሪች አውት የሚያደርገው? ምንም ቢሆን ኢሜይሌን አለው ኢሜይል መላክ ይችል ነበር። ያራናስ ድራማሽ ናት። ዝም ብለሽ ብሎክ አድርጌውና አዋሪው ልጁ የምሽ እንዴ ማለት እኔ ሁሌ ለምን ቶክሲክ እንደምታደርጉኝ አላውቅም። በጣም ኖርማል ነገር ነው ማለት ወንድ ልጅ ለሚወደውና ለሚፈልገው ነገር መንገድና ቦታ ሰዓት አያጣም። ኦልራይት ስለዚህ ስታንዳርድሽን ከፍ ማድረግ ነው። ወይ ጭራሽ ለመታረቅ እንኳን አትሞክርም እንዴ? በቃ ይቅርታሽ። እኔ ከደወልኩኝ በኋላ ሁሉ ካረግሽኛ እንዴ እኔ ከዚህ በላይ ምን ላርግሽ? ይኸውልህ ደግሜ አልነግርህም። እቤት መምጣት ትችል ነበር። በጓደኞቼ ልታስፈልገኝ ትችል ነበረ። ኢሜል መላክ ትችል ነበር። ደብዳቤ መላክ ትችል ነበር። ለምን በጣም እያስጨነቅሽኝ ነው። በቃ ይቅርታ አድርጊልኝ። ኦኬ ቦዘር ያደረኩት ከሆነ ካም ሶሪ ባይ። እሺ ሁለቴ ይቅርታ ጠይቆኛል። ለመጨረሻ ጊዜ ይቅርታ የጠይቀኝ አልዘጋበትም። የስ አይሉሽ ስሚኝ አንብሎ ካረጋዋለሁ ደውዬለታለሁ። ሁለቴ ይቅርታ ጠይቆኛል። በሶስተኛው ይቅርታ አላደርግለት ነበረ። ከዛ በኋላ አልደወለም። አይ እኔ ግን በቃ ምን አይነት እድል እንዳለኝ አላውቅም። በእግዚአብሔር አታልቅሽ። በቃ ይኸው ተዘጋጅቼ እመጣለሁ። እንወጣለን። ምናልባት ደግሞ የኤርሚያስ ግፍ ይሆናል አላውቅም። አይዞሽ በቃ እኔም ተዘጋጅቼ እመጣለሁ። አታልቅሽ። ከባድ ነው በጣም እያሳለፈች ያለችው ነገር ከባድ ነው በጣም ተረዱት። ምስኪን ሴት አምጡልኝ ህይወቷ ምስቅልቅል ያለ ሴት አሳያችኋለሁ። እሺ ባይ ሴት አምጡልኝ ህይወቷ የተበላሸባት ሴት አሳያችኋለሁ። ጥሩ የሆነች እሺ የምትል ሴት አምጡልኝ አፈር ልትልስ የደረሰች ሴት አሳያችኋለሁ። የኔ እህት ስሚ ልንገርሽ፣ ጥቁር በግ ሁኚ። ጥቁር በግ ምን እንደሆነ ታውቂያለሽ? ምን አይነት ስድ ነች እቺ? ምን አይነት ራስ ወዳድ ነች እቺ? ምን አይነት ባለጌ ነች እቺ? ሰው ካላለሽ ማለት ነው ራስሽን እየመረጥሽ አይደለም ማለት ነው። ወይም ባህልን እየመረጥሽ ነው፣ ወይም ሰው ማስደሰትን እየመረጥሽ ነው፣ ተቀባይነትን እያሯራጥሽ ነው። እንደዚህ ብለሽ ደግሞ ማለት ነው ከሁሉም ጋር ተያይዘሽ አፈርሽን እየላስሽ ትኖሪያለሽ። አንዳንድ ሰዎች ማለት ነው ልንገርሽ፣ አንቺን የሚወዱሽ በምን እንደሆነ ታውቂያለሽ? በድክመትሽ ነው። በድክመትሽ ይወዱሻል። ምክንያቱም አንቺ ላይ ያለ ድክመት እነሱ ላይ ያለ ድክመት ያሳያቸዋል። ከዛ ጓደኛቸው ነሽ አንቺ። በስማም ወይ ሳይሽ በቃ እኔን ነው የምታስታውሽኝ ምስኪን እየተባለልሽ ያረክሽ አፈርሽን ትኖሪያለሽ። መጥፎ ሴት ሁኚ አንቺ፣ መጥፎ ሴት ሁኚ። ለራስ ጥሩ መሆን ለሌላ ሰው መጥፎ መሆን ማለት ነው። በቃ this is fucking plain and simple መጥፎ ገደል ይግቡ እዛው በቃ። ታሪክሽን ንገረኝ። ከ3 እስከ 5 ደቂቃ የምክር ቪዲዮ ሰርቼ ለአንቺ ብቻ ልክልሻለሁ። ለመመዝገብ ሊንክ ቲክቶክ፣ ፌስቡክ፣ ኢንስታግራም ገጽ ላይ እንደዚህ አይነት ምክር ትልቅ ሰው ነው የምትሆኙ በዚህ ምክር። ጥቁር በግ
ጥቁር በግ ሆነሽ ነው የምትቀሪው እዚህ ምክር እና እንዴ ኖርማሊ እኮ የሰው ልጅ እኮ ጥሩ ስብዕና ኖሮት እኮ ጥሩ ቦታ መድረስ ይችላል ባይነኝ እኔ አላቅም ከሱ በላይ ባላቅም እንደኔ አስተሳሰብ ጥሩ ነገርም ተይዞ ጥሩ ደረጃ ላይ መድረስ ይቻላል ግዴታ ጥቁር ምንድነው በግ መሆን የለብንም ብዬ ነው የማስበው አዶናይ ይቅርታ ካንተ በላይ አላቅም ግን የኔ ሐሳብ ነው ኢትዮጵያውያን ዛሬ አንድ ጥያቄ አለኝ ድራፍት የምትጠጣ ሴት ለእናንተ ምን አይነት ሴት ትመስላችኋል አይናፋር ሃይማኖተኛ የዋ ንቅሳትና ታስራ የተፈታሽ ከሆነች ደግሞ ጨዋ ባሏን የምታከብር ገራገር የቤት እመቤት አይነት ትመስለኝ ምንድነው ድራፍት የምትጠጣው ወተት አትጠጣም ቀዝቃዛ ድራፍት የሚፈልግ አይነት ድካም ሲጀምር ለምን ይደክማታል ደላላንሽ ወጣቶችን በሊቢያ ትልኪያለሽ ቀዝቃዛ ሞይቶ አጥጭም አሽሽ ይገኝባታል ብትፈተሽ ዲክርታ ስንት ነው የምትሸጪው ምን አይነት ሴት ትመስላችኋል ማፊያ ኮነሽ ልጅቷ ምን ማለት ነው ምን አይነት ሴት ትመስላችኋለች ማለት ፖሊስ መጥራት ያለብን ነው የሚመስለኝ እኔ በተለይ ብቻዋን የምትጠጣኩን ጓደኞቿን ለምን ገደለቻቸው ተመሳሳይ ወረዳ ላይ አብሮ መሆን አልፈልግም እኔ ከሷ ጋር ግን ሰላማዊ ሰው ትመስለኛለች ጥሩ ሴት ትመስለኛለች መብቷ ነው መጠጣት ሲጀምር አሁን ከምሽቱ 4 ሰዓት ነው ናውድ ወንድሜን እደውልለትና ደህና ደረሏል ይሄ በጣም ነው የሚያናድደው እኮ ሄሎ ናውድ ሄሎ ተኛ እንዴ አይ መስር ገለቀምኩ ሄሎ ተኛ ወይ አይ ደህና ደርነን ይደውልክ ሞኝ መሰጋት ሲያንሰው ትቀልዳላችሁ እንዴ በጣም እኮ ነው የሚያናድደው እንትን ማታ ተኝታችሁ ወይ ደግሞ እኔ የሚያናድደኝ ፓርት ልክ እንቅልፍ ሸለብ ያረገኝ ምናምን ተኛሽ እንዴ ምናምን የሚለኝ ሰው እንዴ አልጋ ላይ ወጣ ነው እኮ ልንተኛ ነው ወይ ደግሞ በቃ እንዴ አይቶ እኮ የሰው ልጅ መረዳት ይችላል እንዴ በጣም ነው የሚያናድደው ባይዘው እንደዚህ አይነት ነገር አስቡት ተኝታችሁ ደግሞ ደውላ ደህና ደር ምናምን ስትባሉ በጣም ሼም ነው